ይኸውልህ አንተን አገኛለሁ ብዬ አይደለም የመጣሁት፣ ብቻዬን ነኝ ስላለችኝ ነው የመጣሁት። ሀይሚ ግን የምር ያን ያህል የሚያስከፋ ነገር ከአፌ ወጣ አይደለም። የምር እኔ የምርሽ ነው ሀይሚ? እኔ ደነገጥኩኝ ሀይሚ። እንደዚህ አይነት ጸባይ እኮ ይችብሽ አላውቅም። የምር እና እንዴት ጭራሽ ያልጠበቅኩት ነገር እንዳልከው ይሄ ነው። ሲጀመር አክብሬህ ነው እኮ አይደለም ሀይሚ። ያን ያህል የሚያስደብር ነገር እንትን ብያለሁ ሀይሚ። የምር በል በእናትህ እስኪ አንዴ ላውራ። ኧረ ሱሲ በእናትሽ ነገር አታባበሽ በእናትሽ። ደከመኝ እግዚአብሔርን ደከመኝ እንዳለብስ ነግሪኝ። ሀይሚ እዚህ ጠርቶኝ ማለት ነው። ይቅርታ ሀይሚ። ምንድን ነው የእኔ ጥፋት ሀይሚ? እኔ ምን አጠፋ ሀይሚ? ምንድን ነው? እኔ የሆነ ነገር ይፈጠርና ይቅርታ ቀላል ነው እንዴ? ከእናንተ ስለምፈልግ ከዚህ በኋላ እንደዚህ እንዳለ በቃ ሰላም እንደፈጠርን ባውንደሪያችን በቃ በሰላም እንለያይ ነበር። ምንድን ነው የእኔ ጥፋት? ምንድን ነው ግን? ምንድን ነው ያስደበረሽ? እኔ ጨርሰናል። ሀይሚ አዳምጪኝ ቆይ። ምንድን ነው ያደረኩት ሀይሚ? እኔ ችግሬ ሰዓት ላይ አጠገቤ ነበርሽ ስላልኩኝ ነው እኮ። ትናንት ነው የምታውቀኝ እሷን እኮ ማለት ነው እንዴ። 2 አመት ከዛም በላይ ቆይታችኋል። ጨርሰናል ከእሷ ጋር ማለት ዳኒ። ሁሉም ነገር እኮ ቀልድ አይደለም። ቀልድ ነው ንገረኝ። ፍቅር ቀልድ ነው ለአንተ? ቀልድ ነው እንደዚህ በአጭር ጊዜ ውስጥ ለእኔ ያለ ስሜት እንዴ? ተመችታኛለች እኮ ነው ያልኩት። ሌላ ነገር እኮ አላልኩም። ለእሱ አመሰግናለሁ ዳኒ፣ በጣም አመሰግናለሁ። እኔ ሰው ማድነቅ አልችልም። ልክ ነህ። በቃ አመሰግናለሁ። ለአድናቆትህም አመሰግናለሁ። እኔ ላይ ላሉ ጥሩ ስሜቶችን በጣም አመሰግናለሁ። ግን ከዚህ በላይ በቃ ይብቃ። እናንተም ህይወታችሁን ቀጥሉ። ማን ጋር? እኔ ግን ኦልሬዲ የጨረስነው ነገር እኮ ነው። አሁን ሱሲ አይደለም አንዴ እኔ ይቅርታ ልልሽ። በቃ ዳንኤል እንዳልከኝ ቅድም ይቅርታ በላት። ከህይወታቸው እንውጣ። አንተም የራስህን ህይወት ኑር፣ እኔም የራሴን ህይወት እንኑር። የሰው ህይወት ሱሲ ስለኔ እኮ ያገባሻል። እኔ ራሱ አንቺን ይቅርታ ልጠይቅሽ ፈልጋለሁ። ምክንያቱም እኔ ከዳኒ እንደዚህ አልጠበቅኩም። አንቺንም አስቀይሜሻለሁ። አላስቀየምሽኝም። ሱሲማ ስራዋ ነው፣ ስራቸው እኮ ነው። ሁለቱም እኮ ሀይሚ ታያቸው። ሰው ይሳሳታል፣ ግን ደግሞ እንደዚህ ሆነ እንደዚህ አይነት ስህተት እኮ ቶለሬት ማድረግ የለብንም ሀይሚ። ሲጀመር የምር ብትወዳት ኖሮ እንዲህ በአጭር ጊዜ ውስጥ አይቀየርም ለእሷ ያለ ስሜት። እውነት ነገር ምንም እኮ አልመሰላትም እኮ ሀይሚ። እኔ ዳኒ መለያየት ሊኖር ይችላል፣ ግን በአጭር ጊዜ ውስጥ ለሌላ ሰው እንደዚህ ጥሩ ቦታ ሊኖር አይችልም። ለእኔ እኮ በአጭር ጊዜ ውስጥ በዚህ ወር ውስጥ ሱሲ የምታሳየው አክት ለእኔ ጥሩ ነገር ያላት ይመስላል ስታዩ። አንቺ ራሱ እንደዚህ ትገምቻለሽ? ራሱ ሀይሚ አክት አላሳየንም። ሁላችንም በጣም ብዙ ችግሮች ተፈጥረውናል ምናምን፣ ግን በቃ ይበቃል ዳኒ። ሀይሚ አሁን እኔ ማለት ነው በታሪክ እንዲደብርሽ አልፈልግም ሀይሚ። በእናትሽ እኔ አንቺን ከሚደብርሽ የምር ሁሉም ነገር ሊቀር ይችላል። እኔ እልም ብዬ ጠፋላችኋለሁ የምር ማለት ነው። የምር በጣም እየደበረኝ ነው ማለት ነው። እኔም ከህይወታችሁ መውጣት ፈልጋለሁ በጣም